ለምንድነው ቅዳሴ ካለቀ በኋላ የካህናትን እጅ የምንስመው ወይም የምንሳለመው? ጥያቄ ሆኖባችሁ አያውቅም? የኔም ጥያቄ ነው የምትሉ ከሆነ ቁጭ ብላችሁ ስሙ። እንዲሁም ደግሞ ሌሎች ጥያቄ የሆነባችሁ ሰዎች ጋርም ደግሞ እንዲደርስ እንዲሁም ደግሞ አካውንቴ በጣም ስለተመታና መነቃቃት ስላለበት ቀጣይ የምሰጣችሁን 3 ሰከንድ በመጠቀም ካልበቃችሁም ቪዲዮን ፓውዝ አድርጋችሁ ኤግዛክትሊ እንዳልኳችሁ ላይክ፣ ሪፖስት፣ 10 ጊዜ ሼር፣ 10 ጊዜ ኮፒ ሊንክ አድርጋችሁ ተመለሱ። ክብረት ያደልልኝ። እሺ በመጀመሪያ አንድ ማወቅ ያለብን ነገር አለ። በቅዳሴ ሰዓት ካህኑ የሚፈትቱትና ለኛ የሚያቀብሉት ስጋ እንዲሁም ደሙ ለኛ የሚታየን በጸጋችን ምክንያት ወይም ደግሞ ያንን የማየት ቅድስና ደረጃ ላይ ስላልደረስን በኃጢአታችን ምክንያት ጸጋው ስለራቀን ለኛ የሚታየን ንጹህ ስንዴና ወይን ነው። ነገር ግን ያ የምንቀበለው ንጹህ ስንዴ ትክክለኛ እውነተኛ የክርስቶስ ስጋ ነው። እንዲሁም ደግሞ ያ የምንቀበለው ንጹህ ወይን ትክክለኛ የክርስቶስ ደም ነው። ያ የሚገለጥልን እንዳልኳችሁ ያንን የማየት ቅድስና ደረጃ ላይ ስንደርስ ነው። ስለዚህ ታዲያ ያንን ስጋና ደም እሳት የሆነውን ነበልባል የሆነውን በመንፈስ ቅዱስ እሳትነት የተሞላውን ያንን ስጋና ደም ካህናት የሚፈትቱት በእጃቸው ነው። ስለዚህ ያ እጃቸው የክርስቶስን ስጋና ደም በረከት የተሞላው ነው ማለት ነው። ስለዚህ ታዲያ ያን እጃቸውን መሳለማችን በንጽህና ምክንያት ንስሐ ባለመግባታችን ወይ ቀኖና ላይ ሆነን ሊሆን ይችላል። ብቻ በተለያዩ ምክንያቶች ቅዳሴውን አስቀድሰን ነገር ግን ስጋው ደሙን ያልተቀበልነውን ምእመናንን ያ የስጋው ደሙ በረከት እንዳይቀርብን ልክ እንደ ቅዳሴ ጸበል ማለት ነው እጃቸውን በማሳለም የስጋው ደሙ በረከት እንዲደርሰን ያደርጋሉ ማለት ነው። ምክንያቱም በዛ እጅ ነው ስጋው ደሙን ፈትተው ለኛ ያቀበሉ። አያችሁ ቤተክርስቲያን ምን አይነት ስርዓታዊ እንደሆነች፣ ምንም ነገር እንዳይቀርብን ከሌሎቹ በታች እንዳንሆን እኩል የምታይ ስለሆነ ስርዓቱ ሳይፋለስ መጠበቅ ያለበት ነገር ተጠብቆ ሁላችንም እኩል ከቤተክርስቲያን የሚሰጠንን ነገር እንድንቀበል ታደርጋለች። ይህችን ቤተክርስቲያን የሰጠን እግዚአብሔር ይመስገን። ታዲያ ይህንን በረከት በመቀበል ብቻ ብዙ ድህነትን ፈውስን ያገኙ ሰዎች